ለምን ያስራል? ሃይማኖት እኮ ከችግር በላይ ነው። እግዚአብሔር እኮ ከትዳራችን በላይ ነው። እግዚአብሔር እኮ ከልጆቻችን በላይ ነው። ከተራበ ይልቅ የጠገበ ለመሰናከል ቀርቧል። ከጎደለው ይልቅ የሞላለት ለፈተና ቀርቧል። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። ልጅ ስታገኙ ወዴት በረራችሁ? ቤታችሁ በትዳር ሲሞቅ ምን ነው የእግዚአብሔርን አገልግሎት አቀዘቀዛችሁ? እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን፣ እግዚአብሔርን ግን የረሳን ስንቶች ነን? እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። ቅድሚያውን ለወንድሞቻችሁ ትሰጣላችሁ ነው። ትከሻ ለትከሻ ሀብት ለማግኘት ትተናነቃላችሁ። እግዚአብሔር ይከብርበታል በዚህ ሥራ ወይስ G+ ምንትስ ያሰራኛል? የእግዚአብሔር በረከት ነው። የምድራዊ ሀብት ጸጋ ብቻ ነው አንተ የምትፈልገው። ቁስሉ፣ ሕማሙ፣ መከራውን የሚያስብ ልብ ያለው ሰው ይሄን ዓለም መርገጥ ይችላል።